እዚህ ምስሉ ላይ የምታዩት ልጅ በአንድ ወቅት ጨረቃን ለመስረቅ ሞክሮ ነበር። አዎ ሰምታችሁኛል፣ ጨረቃን ለመስረቅ ሞክሮ ነበር። የዚህ ልጅ ስም ዋልተር ሜለን ይባላል። በ1952 በሳልቲ ስፕሪንግ ካሊፎርኒያ የተወለደ ሲሆን ገና በልጅነቱ ባለምጡቅ አእምሮ እንደሆነ ይነገርለታል። ይህም ብቻ ሳይሆን በ9 ዓመቱ የዓመቱ ምርጥ ባለተሰጥኦ ልጅ አዋርድን አሸንፎ ነበር። ዋልተር ምንም እንኳን ባለተሰጥኦ ልጅ ቢሆንም በ10ዎቹ እድሜ ክልል ላይ ሲደርስ ግን ራሱን የተለያዩ ችግሮች ውስጥ ይከት ነበር። በዚህም ምክንያት እስከ መታሰርም ደርሶ ነበር። በሚያሳዝን ሁኔታ ታዲያ ዋልተር በነበረው አስቸጋሪ ባህሪ የተነሳ ቤተሰቦቹ ከዚህ በኋላ ልጃችን አይደለም በማለት ከቤት አስወጥተውት ነበር። ከዛን ጊዜም በኋላ ለረጅም ዓመታት ዋልተርን ያየው አልነበረም። ዋልተር ግን ያንን ሁሉ ዓመታት ያሳለፈው አንድ ልዩና ተሞክሮም ታስቦም የማይታወቅ ማሽን በመስራት ነበር። የሚያስገርመው ነገር ታዲያ ይህንን ልዩ ማሽን የሰራበት ዓላማ ነበር። ማሽኑንም የሰራው ጨረቃን ለመስረቅ አስቦ ነበር። ታዲያ በመጨረሻም ዋልተር ሰርቶ የጨረሰውን ማሽን ይዞ ጣራ ላይ በመውጣት ማሽኑን ወደ ጨረቃ በማነጣጠር ይተኩሰዋል። በዚህም ሰዓት ከማሽኑ ውስጥ የጨረር ብርሃን ወደ ጨረቃ ይሄዳል። ታዲያ ይህ ክስተት ግራ ያጋባቸው የአካባቢዎቹ ፖሊስና ጋዜጠኞች በፍጥነት ዋልተርና ማሽኑ ያሉበት ቦታ ይደርሳሉ። ፖሊሶችም ዋልተርን ማሽኑ እንዲዘጋውና ከጣሪያው ላይ እንዲወርድ ቢጠይቁትም እሱ ግን እኔ ዛሬ ጨረቃን እሰርቃለሁ፣ ማንም ያንን እንዳላደርግ የሚያስቆመኝ አይኖርም ብሎ በከፍተኛ ድምጽ መለሰላቸው። ፖሊሶችም እንደማይተባበራቸው ሲያረጋግጡ የኤሌክትሪክ ሾክ መሳሪያ በመጠቀም ከጣሪያው ላይ ያወርዱትና ማሽኑን ያስቆሙታል። ዋልተርንም በማህበረሰቡ ተረስቶ እንዲኖር በአደገኛ ሁኔታ ወደሚጠበቅ ከፍተኛ እስር ቤት ያስገቡታል። ታዲያ የሚያስገርመው ነገር ይህ ክስተት ከተከሰተ በኋላ የጠፈር ተመራማሪዎች ባደረጉት ጥናት ጨረቃ በፊት ከነበረችበት ርቀት ጥቂት ወደ ምድር እንደተጠጋችና ዋልተርን ባያስቆሙት ኖሮ የዋልተር ማሽን ጨረቃን ሊሰርቅ ይችል እንደነበረ ገልጸዋል። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ቀጣይ እንደዚህ አይነት ቪዲዮዎችን ልለቅላችሁ የምትፈልጉ ከሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ።